ሄሎ አቤት የት ጋር ነህ? አዎ በታች እሺ መጣሁ እሺ ያው በመጀመሪያ እንግዲህ ጥሪያችን አክብረህ ስለመጣ እጅግ በጣም እናመሰግናለን። እኔም በጣም አመሰግናለሁ። ስምህን አስተዋውቀን፣ የቤተሰብ ሁኔታስ ምን ይመስላል? እሺ በመጀመሪያ ስሜ ኤባ ታደሰ ይባላል። ባለትዳርና የአንድ ልጅ አባት ነኝ። ጥሩ። የምትተዳደርበት የስራ ሂደት ምን ይመስላል? የስራዬ ሁኔታ በሄኖሲስ ብድርና ቁጠባ አማካኝነት በብድር መኪና ገዝቼ መኪና ሄኖሲስ አመቻችቶልኝ በዛ መኪና ስራ እየሰራው እየተንቀሳቀሱ እኔን የሚሆን ቤተሰቦቼን ማስተዳድረው ሄኖሲስ ባበደረኝ መኪና። በጣም ጥሩ። እንግዲህ ወደ ኋላ መለስ እናርግህና ከሄኖሲስ ጋር እንዴት ተዋወቃችሁ? እንዴት ልትመጣ ቻልክ? መጀመሪያው ከሄኖሲስ ጋር የተዋወቅ ነው በማስታወቂያ ነው፣ በቲክቶክ ገጻቸው ላይ አይቼ ነው። በዛ አማካኝነት ነው ወደ ሄኖሲስ የመጣሁት እና ስመጣም ብዙ ያለፋኝ ነገር የለም። እነሱም በጣም በሚገርም ሁኔታ ነው የተቀበሉኝ። በአጭር ጊዜ ውስጥ ነው ብድሩን የሰጡኝ። በብድሩ ተጠቃሚ የሆንኩት አጭር ጊዜ ነው። በጣም ጥሩ። አሁን ብድር ወይም ወደ ቁጠባና ብድር ስትመጣ መጀመሪያ ድሮ የነበረ የብድርና የቁጠባ አመለካከት ምን ይመስላል? እንግዲህ በእንደዚህ አይነት ሁኔታ ያልቃል ብዬ እኔም አልጠበቅኩኝም፣ አልገመጥኩም። በአጭር ጊዜ ውስጥ እኔን በዛ ሰዓት ስመጥቼ ተቸግሬ ነበር የመጣሁት። በዛ አጭር ጊዜ ውስጥ ይሰጡኛል ብዬ ወይም ይፈቀደልኛል ብዬ አልጠበቅኩም ነበረ። ግን በሚገርም ሁኔታ እጅግ በጣም ባነሰ ጊዜ ውስጥ ነው ብድሩን አመቻችተውልኝ ወደ ስራ እንድገባ ያደረጉ። ያው እንደሚታወቀው ብዙ ሰው ብድር ሲባል የመፍራት ሁኔታ ይታያል፣ በተለይ በወጣቱና አንተ ወደዚህ ለመምጣት ስታስብ ስለ ብድር የነበረ አመለካከት ምን ይመስላል? እንዴት ለመበደር ለመቆጠብ መምጣት ቻልክ? በብድር እኔ በጣም በብድር ከሚያምኑ ሰዎች አንዱ ነኝ። በብድር ብዙ ነገሮችን መለወጥ እንደሚቻል አምናለሁ። ብድር ማለት የከፋ ነገር አይደለም፣ ሰው እንደሚያስበው አይደለም። ተበድሮ ራስን መለወጥ፣ ራስን መቻል፣ ራስን ማሻሻል ይቻላል። ብድር ወጣቱ ብድርን ባይፈራ ብዬ እመክራለሁ። ለምን? በብድር ብዙ ነገሮችን መቀየር ይችላል፣ ህይወት መቀየር ይችላል፣ ህይወትን ማሻሻል ይችላል። ብድር ፈርቶ ከመቀመጥ ይልቅ ተበድሮ አግባብ ባለው ቦታና አግባብ ባለው ሁኔታ በብድሩ ተጠቅሞ ራስንንም ቤተሰብንም በዙሪያ ያሉ ሰዎችንም መጥቀምም መርዳት ይቻላል ብዬ የማምን ሰው ነኝ። በጣም ጥሩ። እንግዲህ ከብድርን ከመውሰድ በፊት የነበረህ የስራ ሁኔታ መኪና ነበረህ ወይ? ከነበረህስ በምን ሁኔታ ነበረ? እንዴት ነበረ የቤተሰብ አስተዳደር ሁኔታስ? እሱን ብታጫውተን ደስ ይለኛል። መኪና ነበረኝ። በእርግጥ እንደዚሁ በብድር መኪና ነበረኝ። ያንን መኪና አሻሽዬ ነው አሁን ወደ ሄኖሲስ ለማሻሻል ወደ ሄኖሲስ የመጣሁት እና ያን የነበረኝን በብድር የገዛሁት መኪና ነበረ። እሱን ሸጬ ድጋሚ ወደ ሄኖሲስ ብድር ጠይቄ እዛ ላይ ጨማምሬ የተሻለና ጥሩ የሆነ መኪና ገዝቼ አሁን በዛ እየሰራው ቤተሰቦቼንም እኔንም እያስተዳደርኩ ነው ያለሁት። በመጀመሪያ የነበረኝ መኪና በጣም አስቸጋሪ መኪና ነበረ። በነዳጅ ፍጆታ እንኳን በጣም ተሳቅቄ ነበረ፣ በጣም ተቸግሬ ነበረ። አሁን ላይ ግን እጅግ ዘመናዊ የሆነ መኪና ነው የወሰድኩት እና በዚህ መኪናውን እንደምታየው ዘመናዊ መኪና ነው። በዚህ መኪና ነዳጅም ይቆጥባል፣ አዲስም ስለሆነ ስፔርም አያስቸግረኝም፣ የስፔር ወጭም የለብኝም እና በጥሩ ሁኔታ ስራዬን እየሰራሁኝ እኔንም ቤተሰቤንም እያስተዳደርኩበት ነው ያለሁት። በዚህ ደግሞ እጅግ በጣም ደስተኛ ነኝ። በጣም እንዴት ብዬ እንደምነግርህ አላውቅም። በጣም አስቸጋሪ ነበረ። በቃ ሰርተህ አሮጌ መኪና ስለሆነ ሰርተህ ለነዳጅና ለስፔር ነው የምታወጣው እና በቃ ከገቢው ወጪው በጣም ይበዛ ነበረ። በጣም ተቸግሬ ነበረ። የዛን ሰዓት በጣም ተቸግሬ ነበረ። በጣም አስቸጋሪ ጊዜ ነው ያሳለፍኩት እና አሁን ላይ ግን በጣም የተሻለ በጣም ብዙ ልፋት የሌለው ዘመናዊና ቆንጆ መኪና ይዤ ምንም ያን ያህል ሳልጨናነቅ ረጋ ብዬ ሰርቼ ቤተሰቤንም እኔንም እያስተዳደርኩበት ነው ያለሁት። ስትመጣ ቲክቶክ ላይ ያገኘኸውን መረጃና ወደ ሄኖሲስ ስትመጣ እንዴት ተቀበሉ? የአቀባበል ሁኔታ ከስታፍ የአቀባበል ሁኔታ ጀምሮ
ፕሮሰስስ ምን ይመስል ነበር? ለኔ ሄኖሲስ ሲመጣ በጣም እጅግ ቀሎልኝ ነበር ያገኘሁት። ባለምንም ጥርጥር 100% ሄኖሲስ ለኔ ሆኖልኛል። ብዙ ነገሮችን አድርጎልኛል። ሄኖሲስ ለኔ በጣም ባለውለታዬ ነው። ሄኖሲስ እንደ ድርጅት ነው፣ እንደ ድርጅት ሳይሆን እንደ ቤተሰቤ ነው ማየው እና ኦን ታይም ብሬዛኔ በቃ ለኔ ልክ እንደመጣሁኝ ምንም ሳልቸገር ምንም ውጣ ውረድ ሳይኖረው በአንዴ የብድር ፕሮሰሱን ጨርሼ ወደ ስራ ገብቻለሁ። ምን ጊዜ ብድሩን ልታገኝ ወይ መኪናውን ልታገኝ ቻልክ? የነበረው ቅልጥፍና ምን ይመስላል? ብድሩን ያገኘሁት በአንድ ወር ጊዜ ውስጥ ነው። ብድሩ የተፈቀደልኝ በአንድ ወር ጊዜ ውስጥ ነው። ብድሩ ከተፈቀደ በኋላ መኪናውን የገዛሁትና ስራ የጀመርኩት በሳምንቱ ነው። ብድሩ ከተፈቀደልኝ በሳምንቱ መኪና ገዝቼ ወደ ስራ ገብቻለሁ። አሁን ሄኖሲስ በአጠቃላይ በህይወቴ አመጣው የምትለው ለውጥ ምንድን ነው? ብዙ ለውጥ አምጥቷል። ሄኖሲስ ለኔ ብዙ ለውጥ አምጥቶልኛል። አንደኛ በተሻለ መኪና በተሻለ ስራ ገበታ ላይ እንድውል አድርጎኛል። እንደ ቤተሰብ ስለሆነ ማየው እንደ ድርጅት ሳይሆን እንደ ቤተሰብ ያካል ነው ማየው እና ብዙ ነገሮች መጥቼ ለመጠየቅም መጥቼ ዲስከስ ለማድረግም ምንም የሚያግደኝ ነገር የለምና ለኔ እንደ ቤተሰብ ነው። በቃ ብዙ ነገር አድርጎልኛል። ስለዚህ ለኔ ቤተሰቤ ነው ሄኖሲስ ማለት። በጣም ጥሩ። ያው እንዳልከው ወደ ብድር ስትመጣም ያው ለብድር የነበረ አመለካከት ጥሩ ነው። ከዛ በኋላ መኪና ከወሰድክ በኋላስ ምን ይመስላል? አሁንም ይህንን የብድርና ቁጠባ አመለካከት ምን ይመስላል? እንዴት አገኘኸው? በጣም ጥሩ ነው። እንደውም ብድር መጀመሪያ ስወስድ ከዲፖዚት ካደረኩት ላይ ወለድ ነበረው እና ከፍ ያለ ክፍያ ነበር የምከፍለው። አሁን ላይ እኔ ዲፖዚት ካደረኩት ላይ የነበረው ወለድ ተነስቶ በዝቅተኛ ክፍያ በየወሩ ክፍያዬን እየከፈልኩ ነው ያለሁት። እኔ ካስቀመጥኩት ዲፖዚት ላይ ወለድ ማሰብ አቁሟል። ስለዚህ ያ ነገር ደግሞ ለእኔ በየወሩ የምከፍለው ብር ደግሞ እንዲቀንስልኝ አድርጓል። ስለዚህ እኔ በጣም ተጠቃሚ ነኝ በዚህ ብዬ አስባለሁ። በጣም ጥሩ። አሁን ቅድም እንግዲህ ወደ ብድሩ ስትመጣ ያው በዛን ጊዜ የነበረው ችግር ሊሆን ይችላል። ያው የብድር መኪናም ስለነበረ ከዛ በኋላ እንዳልከው በአጭር ጊዜም ፕሮሰሱን ሄደ መኪናዋን ይዛ እየሰራህ ነው። አሁን ከብድር በኋላ ድሮ የነበረውን ሁኔታ ወይ ኑሮ ወይ ችግር ምን ተቀየረ? ምን ለውጥ አገኘ? ድሮ ከነበረው በጣም ብዙ ለውጥ አግኝቼበታለሁ። ለምን የነበረኝ መኪና አስቸጋሪ ነበር። እንደዚህ ዘመናዊ መኪና አልነበረም፣ አስቸጋሪ ነበረና ያንን መኪና ቀይሬ ወደ ዘመናዊ መኪና ስገባ ድካሜንም ቀንሶልኛል፣ ገቢንም ጨምሮልኛል። ስለዚህ በዛ ነገር እኔ በጣም ተጠቃሚ ነኝ ማለት ነው። በጣም ጥሩ። የብድር አመላለስስ ምን ይመስላል? ብድር እንግዲህ በየወሩ መልሳለሁ። ከ25 እስከ 30 ባለው ጊዜ ውስጥ ብድሬን በጊዜ እከፍላለሁ እና ያለምንም ማቋረጥ እስካሁን እየከፈልኩ ነው ያለሁት። ጥሩ። ከሄኖሲስ ጋር በቀጣይ ምን የምታቀደው የምታስበው ነገር አለ? ብዙ ነገር አስባለሁ። ያው ፈጣሪ እድሜና ጤና ይስጠንና ብዙ ነገር አስባለሁ ከሄኖሲስ ጋር። ቅድም እንዳልኩ ያው እንደ ቤተሰብ ነው ማየው። ከዚህ በኋላ መኪና አለኝ። ከዚህ በኋላ ቤት ውስጥም ወደ ቤት መግዛትም እሄዳለሁ ከሄኖሲስ ጋር። ቢዝነስም እያሰብኩ ነው። ወደ ቢዝነሱም እገባለሁ ብዬ አስባለሁ። በአጠቃላይ ደግሞ ቅድም እንዳልኩ የቁጠባና ብድር ሰው አመለካከቱ ምን ማስተካከል አለበት? በተለይ ወጣቱ ወደ ስራ እንዲገባ ምን ማድረግ አለበት ብለህ ታስባለህ? እንግዲህ እኔ እንደ ወጣትን የምመክረው ብድር እንዳይፈራ ነው። ብድርን አግባብ ባለው ቦታ ላይ እና ሀሳብ ካለው ወጣቱ አይፍራ ነው ብለው። ብድር ብዙ ህይወትን ይቀይራል፣ ብዙ ነገሮችን ቼንጅ ያደርጋል እና ወጣቱ እንደ ወጣት የምመክረው ብድር አይፍራ እና አላማ ላለው ግብ ላለው ነገር ላይ ተጠቅሞ ህይወቱን እና ራሱን ይቀይር ብዬ እመክራለሁ። መልካም። ያው ጥያቄዎችን ጨርሻለሁ። መጨረሻ ግን ምናልባት በዚህ ሂደት ላይ የቤተሰብም ሊሆን ይችላል የሄኖሲስ ስታፍም ሊሆን ይችላል እና የምታመሰግናቸው ሰዎች ካሉ በዚህ በስኬታማ ሂደት እድሉን ልስጥህ። እሺ፣ በመጀመሪያ ደረጃ እኔ ወደዚህ ድርጅት ስመጣ መጀመሪያ ያገኘኋት ዲቦራ ነው። ዲቦዬ በጣም ነው መወድሽ።
ቴንኪው በጣም ብዙ ነገር አድርገሽልኛል፣ ብዙ ነገር ተባብረሽኛል። እጅግ በጣም አመሰግናለሁኝ። እግዚአብሔር ያክብርልኝ። ጥሩ። የቤተሰብ ድጋፍስ ምን ይመስላል? ከዚህ የቁጠባና ብድር ሂደት ጋር በጣም ነው የደገፉኝ። በጣም ጥሩ ነገር ነው ያዩትና የዛኔ ጭንቀቴን እያዩ ስለነበረ በዚህ ልክ በአንድ ይቋጫል ወይም በአንድ ያልቅለታል ብለው አያስቡ ነበረ እና በአጭር ጊዜ ውስጥ ሲያልቅ በጣም ተገርመው ነበርና በጣም ፑሽ አድርገውኛልና ከዚህ የተሻለ ነገር ደግሞ እንድሰራ ከዚህ የተሻለ ነገር ደግሞ እንዳደርግ ብዙ ድጋፍ አድርገውልኛል። እሺ፣ አመሰግናለሁ። በአጠቃላይ ያው ማመስገን የምትፈልገው ሰው ካለ እድሉን ስጥ። ሄኖሲስን ሙሉ ስታፉን ማመስገን እፈልጋለሁ። የዛኔ ስመጣና ስበደር ብድር ፕሮሰስ ውስጥ እያለው ብዙ ርብርብ አድርገውልኛል። ስለዚህ ሙሉ የሄኖሲስ ስታፍን እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ ማለት እፈልጋለሁ።